አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ሰላም እንዴት አላችሁ? በዚህ ቪዲዮ አስገራሚ ታሪክ አቀርብላችኋለሁ። ቻናሉን ሰብስክራይብ በማድረግ ያበረታቱኝ። አመሰግናለሁ። እህቴ ለአመታት አብራው የቆየችውን ባሏን እንዳገባው ጠየቀች። በመጀመሪያ በጣም ተደናግጬ ነበር። በብዙ ግራ መጋባት ውስጥ ቆየሁ። ነገር ግን በሂደት ስመለከተውና በትኩረት ጉዳዩን ስከታተለው ባሏን የሚወደድ ሰው ሆኖ ስላገኘሁት ለማግባት ተስማማው። እህቴ የካንሰር ታማሚ ናት። ህመሙ ከጀመራት 4 ዓመት የሆናት ቢሆንም በድጋሚ አገርሽቶ ከመባባሱ በፊት ከአንዴም ሁለቴ ወደ ውጭ ሀገር በመሄድ የጤናዋ ሁኔታ ተስተካክሎ ከካንሰር ሙሉ በሙሉ አገግማለች እስከ መባልም ደርሳ ነበር። እህቴ ካገባች ወደ 10 ዓመት ገደማ ይሆናታል። 4 ልጆችም አሏት። እኔ ደግሞ ለቤታችን የመጨረሻ ልጅ ሲሆን የመጨረሻ ዓመት የማኔጅመንት የኮሌጅ ተማሪ ነኝ። በእኔና በሷ መሃል ሌሎች እህትና ወንድሞች ያሉን ሲሆን ከኔና ከአንድ ወንድሜ በቀር ሁሉም ከቤት ወጥተው አግብተው ወልደዋል። እህቴ ወደ ጤናዋ ተመልሳለች ከተባለ ከ1 ዓመት በኋላ በድጋሚ ካንሰሩ አገርሽቶ የካንሰር ሕክምናዋን ቀጠለች። በዚህኛው ዙር ግን ከበፊቱ በበለጠ ሁኔታ ህመሟ በጣም ከባድ ሆነባት። እኛ ቤተሰቦቿ በተቻለን አቅም አጠገቧ በመሆን ስናስታመማት የቆየም ቢሆንም በመጨረሻ ግን ሙሉ በሙሉ ካለ ሰው ገዛ ራሷን የማችልበት ደረጃ ስትደርስ ግን ወደ ቤታችን ለማምጣት ተስማምተን 3ቱ ልጆች አባታቸው ጋር ሆነው ትምህርታቸውን እንዲቀጥሉ ሆነ። 1 ዓመት ያልሞላትን ትንሿን ልጇን ይዛ ወደኛ ቤት በመምጣት እንክብካቤ እየተደረገላት ሕክምናዋን ቀጠለች። 3ቱ ልጆቿና ባሏ የቀን ተመላላሽ የቤት ሰራተኛቸው ጋር በመሆን ህይወትን ያለ እህቴ መጋፈጥ ጀመሩ። ትምህርታቸውን እስከ ዓርብ ከተማሩ በኋላ ሁልጊዜም ቅዳሜና እሁድ እኛ ቤት ለመቆየት ይዟቸው ይመጣል። ከእናታቸው ጋር ጊዜ ያሳልፋሉ። እኔ ደግሞ ቅዳሜና እሁድ ቤት ስላለሁኝ የሚያስፈልጋቸውን ነገር ሁሉ አድርግላቸዋለሁ። እንክብካቤ እያደረግኩ ገላቸውን እያጠጠብኩ ፀጉራቸውን እየተንከባከብኩ አቆያቸዋለሁ። አባታቸው እሁድ ከሰዓት ይመጣና አብሮን ውሎ ወደ ማምሻ ልጆቹን ወደ ቤት ይዞ ይሄዳል። በዚህ መሰረት ለወራት ቀጠለ። ከልጆቹ ጋር በጣም ከመቀራረባችንና ከመግባባታችን የተነሳ እንደ እናታቸው ሁሉንም ስሜታቸው ያጋሩኝ ነበር። እቤት እናታቸው ባለመኖሯ የገጠማቸውን የናፍቆታቸውን ስሜትና እሷን ታማ አልጋ ላይ ተኝታ ሲያያት ያለውን የሀዘናቸውን ስሜት ለእኔ ያጋሩኝ ነበር። ሁሉንም ነገር ለእኔ በግልጽ ይነግሩኝ ነበር። ሁሉም ቤተሰብም ሆነ እህቴ የኔና የልጆቹን ቅርበት በደንብ ይረዳሉ። ይህን ሁኔታ ስትመለከት ደስተኛ ትሆንልኛለች ብዬ ያሰብኳት እህቴ ባላሰብኩት መንገድ አስቤውም ገምቼውም የማላውቀውን ነገር እንዳደርግ ጠየቀች። በአንዱ ቀን ክፍሏ ውስጥ እያለው በቁም ነገር ልታናግረኝ እንደምትፈልግ ነግራኝ በትግል እያቃሰተች መናገር ጀመረች። እጄን አጥብቃ ይዛ ወደ ራሷ ለማስጠጋት እየሞከረች እባክሽ እህቴ ባሌን አግቢና ልጆቼን ሰብስበሽ ከስቃይ አሳርፊኝ አለችኝ። በጣም ከመደናገጥ የተነሳ የሰማሁት ነገር ከጆሮዬ ነው ወይስ የምር ነው በማለት ደንግጬ ተመለከትኳት። በድጋሚ ቀጠለች። አሁን ላይ ከህመሜ በላይ የባሰብኝ እሱም ማሰብ ነው። በባለቤቴ እንደማታዝኝበት ቃል እገባልሻለሁ። በጣም ጥሩ ሰው ነው። ይህንም ማድረግሽ አሁንም ከሞትም በኋላ እርፍ እንድል ያደርገኛል ብላ ንግግሯን ሳትጨርስ እጆቼ እየተንቀጠቀጡ እጇን አስለቅቄ ከክፍሉ ወጣሁ። የሰማሁትን ነገር ለሌላ ሰው ማካፈል እንኳን ስለከበደኝ በዚህ ሀሳብ ለብቻ ጭንቀት ውስጥ ገባሁ። ለማንም ሳልናገር ስተኛም ስነሳም ለሷስ ምንድነው ምላት እያልኩ ከራሴ ጋር ጭንቀት ውስጥና ትግል ውስጥ ገባሁ። በድጋሚ በሌላ ቀን አባቴ ባለበት ይህንኑ ሀሳብ አንስታ እኔንም አባቴንም በሀዘን እየተመለከተች መናገር ጀመረች። ልጆችን ያለእናት መቅረታቸው ልቋቋመው የማልችለው ከባድ ስሜት ውስጥ ከቶኛል። ይህን ካደረግሽ ከዚህ ጭንቀት ትገላግኛለሽ። አንቺም የሚገጥምሽ የትዳር ህይወት መልካም እንጂ የምትጸጸችበት እንደማይሆን በሙሉ ልቤ መሰክራለሁ ብላ ንግግሯን እንደቀጠለች ሁለታችንም ዝም ብለን ሰምተናት ስለ ራስሽ ህመም ብቻ ተጨነቂ፣ በዚህ ሀሳብ ራስሽን አትብጂ፣ አሁን ማሰብ ያለብሽ ስለ ራስሽ ህመም ብቻ ነው በማለት ማረጋጋት ብቻ ነበር የቻልነው። በፊት ለፊቷ ስቆም አደራዋን ያለመቀበል ትዕዛዟን ያለመቀበል ስሜት እየተሰማኝ ግራ ስለተጋባው ከሷ መሸሽ ጀመር። በጣም ስላስጨነቀኝ ከቀልቢ ሆኜ ዘወትር ከውነው የነበረውን ተግባር እንኳን በቅጡ መተግበር እስኪያቅተኝ ደርሻለሁ። በሌላ ቀን አባቴም ይህን ጉዳይ አንስቶ አናገረኝ። እህትሽ ባነሳችው ጉዳይ ምን አሰብሽ? ተረጋግተሽ አስቢበትና ከሌሎቹም ጋር ተማክረሽ ውሳኔሽን አሳውቂኝ፣ ውሳኔሽን አከብርልሻለሁ አለኝ።
አባቴ በዛው አያይዞ ባለቤቷም ይህን ጉዳይ መስማቱን አሳወቀኝ። ባለቤቷ መስማቱን ስሰማ ጭንቀቴ ወደ ፍርሃት ይባሱን አደገና ምንም መልስ ሳልሰጠው ከተጋቡ ተነስቼ ሄድኩ። ቀደር አያልፍምና እህቴ ምንም መልስ ሳላሳውቅ ወደማይቀረው ሞት እኛ ቤተሰቦቿን የሚያሳሱ ልጆቿንና ባሏን ትታ ከዚህ ዓለም በሞት ተሰናበተች። ሁላችንም ሌላ አዲስ ሀዘን ውስጥ ገብተን በሀዘን ከረምን። ያለፈው አልፎ የቀረው ግድ ነውና ህይወቱን ይቀጥላል። እኛም በተለመደው መልኩ ልጆቿ ቅዳሜ ቤት ይመጣሉ። ሁለቱን ቀን ከኛ ጋር አሳልፈው ወደ ቤታቸው ይመለሳሉ። ነገር ግን ፍርሃቴ እንደቀጠለ ነበር። ከነሱ ጋር የነበረኝ ግንኙነት ወዴት እያመራ ነው? ባላሰብኩት መንገድ ነገሮች ወደዚህ ተቀይረው በዚህ ስሜት ውስጥ መግባቴን ሳስብ የተደበላለቀና የተረበሸ ስሜት ውስጥ እገባለሁ። በቤት ውስጥ ብዙ ጊዜ ለብቻዬ መሆን ልማድ የሆነ አባታቸው ቤት ሲመጣ ከዚህ በፊት በነጻነት ሰላም የምንባባልና የሁለቱን ቀን የልጆቹን ያስገረመኝን ነገር በነጻነት የምነግረው የነበረ ቢሆንም አሁን ግን በመንገድ እንኳን ሲመጣ ከመደነባበር የተነሳ የምገባበት እስኪጠፋኝ ደርሻለሁ። እሱ ለሚያናግረኝ አጠር ያለ መልስ ከመስጠት ውጪ የማናገረው ጉዳይ እንኳን ኖሮኝ ወደሱ ከመሄድ እተዋለሁ። እሱም ቢሆን ነገሩ እንዳልተመቸኝና የኔን ፍርሃት በመረዳት ለመሸሽ እየሞከረ ይሆን፣ እንደኔ ተመሳሳይ ስሜት የተሰማ ይሆን ባላቅም ከኔ ጋር ያወራ የነበረውን ይጠይቀኝ የነበረውን ነገር ሁሉ የቀነሰ መጣ። የሚገርመው ነገር ከእህቴ ጋር መልካችን፣ ባህሪያችን እናም በሁኔታዎች ላይ ያለን አመለካከትና እይታ ይመሳሰል ነበር። ነገሩን የሚያውቀው አባቴም የኔን ውሳኔ በመጠበቅ እንጂ ምንም አይነት ተጽዕኖ ሊያደርግብኝ አልፈለገም። ከራሴ ጋር ስተኛ ስነሳ ትግል ውስጥ ገባው። ትዳሩ በዚህ ልክ ካስፈራኝ ቢቀርብኝስ እልና በዚህ በኩል ደግሞ ልጆቹ እኔን ሲያገኙ ደስ የሚላቸውን ነገር ሳስብና እህቴ ልጆቼን አደራ ስትለኝ የነበረው ሁኔታዋ ትዝ ሲለኝ አሁንም ሌላ ጭንቀት ውስጥ ገባለሁ። በዚህ መልኩ የተወሰኑ ወራት አለፉ። ትምህርቴም ተጠናቀቀ። እቤት ቁጭ አልኩ። ይህን ጉዳይ ለመርሳትና ይህን ማሰብ ለማቆም የምታገል ቢሆንም ልጆቿ ሁል ጊዜ ቤት የሚመጡ ስለሆነ ማቆም የማልችልበት ሁኔታ ነው ያለው። እሱም ቤት ሲመጣ ባልተለመደ መልኩ እኔን በአይኑ ይከታተለኝ ጀመር። በአይኑ መከታተሉን ካስተዋልኩ ኋላ በቴሌግራም የሰላምታ ሜሴጅ ላከልኝ። በጣም ከመደንገጥ የተነሳ ምንም ሳልመለስለት ከኦንላይን ወጥቼ ቴሌግራሜን አጠፋሁት። በሜሴጅም ሆነ በስልክ ሊያገኘኝ ሲሞክር ከመደንገጥ የተነሳ ሁሉንም መንገድ ዘጋበት ጀመር። በዚህ ሁኔታችን እንደቀጠልን ሌላኛዋ እህቴ ላናገርሽ የምፈልገው ነገር አለ ብላ አገኘዋት። የምትነግረኝ ነገር እንደከበዳትና እንዳስጨነቃት ያስታውቅባታል። የእህታችን ባል መቶ እንዳናገራትና እህታችን ከመሞቷ በፊት ይህን ነገር አደራ እንዳለችው በመከረም ለኔ ነገረችኝ። እኔም እህታችን ለኔ ማደራ እንዳለችኝና ሁኔታው ከብዶኝ መወሰን እንዳቃተኝ ነገርኳት። መጀመሪያ ስትሰማው እንደደነገጠችና ተረጋግታ ስታስበው መልካም ጎኑ እንዳመዘነባት ነግራኝ የኔን ውሳኔ ጠየቀችኝ። እንደዛ ከሆነ በቤተሰብ አወሩበት አልኳት። ቤተሰቦቼም ካወሩበት በኋላ ፈቃደኛ መሆን አለመሆኔን ለመጠየቅና ውሳኔን ለማወቅ እኔን አስቀምጠው ሲጠይቁኝ በዚህ ልክ ሁላችሁም ከተስማማችሁበት አገባዋለሁ። ይህ ውሳኔ ብዙዎችን እንደሚያስደስት አውቃለሁ አልኳቸው። ሁሉም ፊት ላይ ፈገግታቸውን አየሁ። እህቴ ለእህታችን ባል የቤተሰቡንና የኔን ይሁንታ አሳውቀው በሚፈልገው ጊዜ ሽማግሌን መላክ እንደሚችል አሳወቀችው። ብዙም ሳይቆይ ለሽምግልናና ለኒካ መዘጋጀት ጀመረ። ኒካውም በሰላም ተጠናቆ አክስትም እናትም ወደ መሆንበት ወደ አዲሱ ህይወቴ ኳሲን ጠቅልዬ ገብቼ አዲስ ምዕራፍ ጀመርኩ። ቪዲዮን እስከ መጨረሻው ስለተመለከታችሁ አመሰግናለሁ። ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ቆይታ።